የህንድ ሴቶች ጸጉር ተፈጥሮ የሰጣቸው ልዩ ስጦታ ብቻ ይመስላችኋል? ተሳስታችኋል። እውነታው ግን እናንተም ያንኑ አይነት ጸጉር ማሳደግ የምትችሉበት ባዮሎጂያዊ ሚስጥር አለ። ህንዳውያን ለዘመናት ከትውልድ ወደ ትውልድ ሲያስተላልፉት የቆዩት፣ እኛ ግን ትኩረት ያልሰጠናቸው 3 ትልልቅ ሚስጥሮች አሏቸው። እነዚህ ሚስጥሮች አንዴ ካወቃችሁ በኋላ የጸጉራችሁ እድገት ፈጽሞ አያቆምም። ነገር ግን እነዚህ ሚስጥሮች እንዲሰሩላችሁ ከፈለጋችሁ መጀመሪያ የጸጉራችሁን እድገት የገደበውን DHT የተባለ ሆርሞን መቆጣጠር አለባችሁ። ይህ ሆርሞን የምንቆጣጠር በትን የ5 ደቂቃ ህግ እነግራችኋለሁ። ይህ ህግ ምን እንደሆነና 90% ሴቶች የሚሰሩትን ገዳይ ስህተት እንዴት ማስተካከል እንደምትችሉ ለማወቅ አብራችሁን ቆዩ። ዛሬ ያ ተስፋ መቁረጥ ያበቃል። አንዳንድ ሰዎች ምንም ልዩ ጥረት የሚያደርጉ አይመስሉም፣ ግን ጸጉራቸው ልክ እንደ ፏፏቴ ተንሰራፍቷል። እናንተ ግን ውድ የጸጉር ቅባቶችን ትገዛላችሁ፣ በየሳምንቱ ትቀባላችሁ፣ ኦርጋኒክ የተባለውን ሁሉ ትገዛላችሁ። ግን ውጤቱ ምንድነው? ጠዋት ስትነሱ በትራሳችሁ ላይ የሚቀረው የጸጉር ዘለላ፣ ጸጉራችሁ ስትታጠቡ በመታጠቢያው አካባቢ ላይ የሚከማቸው የረገፈ ጸጉር እና መስታወት ፊት ቆማችሁ ስታዩ እየሳሳ የመጣውን የግንባራችሁ ጸጉር ታያላችሁ። ይህ የብዙ ሴቶች ህመም ነው። ህንዶች ይህን ችግር የለባቸውም። ለምን ይመስላችኋል? አንድ አስገራሚ መረጃ ልንገራችሁ። በአማካይ የህንድ ሴቶች ጸጉር በወር 1.5 ሴንቲሜትር ያድጋል። የኛ ግን 0.5 ሴንቲሜትር እንኳን ለማድረግ ይቸገራል። ልዩነቱ 3 እጥፍ ነው። ይህ ልዩነት በተፈጥሮ የመጣ ሳይሆን በልምድ የመጣ ነው። እነሱ ጸጉሩን የሚንከባከቡት ከላይ በመቀባት ሳይሆን ከስር በመመገብ ነው። አሁን ወደ ዋናው ቁም ነገር እንግባ። በሳይንሱ DHT ወይም ዳይሃይድሮ ቴስቶስትሮን ይባላል። እኛ ግን ለዛሬው ቪዲዮ ይህ እንዲገባን የመጋዘን ዘበኛው እንበላው። ይህ የመጋዘን ዘበኛው በሰውነታችን ውስጥ የሚገኝ ሆርሞን ነው። ስራው ምንድነው? የጸጉር ቀዳዳዎቻችንን መዝጋት ነው። ይህ ዘበኛ ሲቆጣ ለጸጉራችን የሚሄደውን ምግብና ኦክሲጅን አታልፉም ብሎ ይከለክላል። በዚህ ጊዜ ጸጉራችን ይጎዳል። የህንድ ሴቶች ሚስጥር ይህን ዘበኛ ማባበል ወይም እንቅልፍ ማስወሰድ ነው። እነሱ ጸጉራቸውን የሚያሳድጉበት በቅባት ብቻ ሳይሆን ይህ ሆርሞን የጸጉር ቀዳዳዎችን እንዳይዘጋ በማድረግ ነው። ይህን እንዴት ማድረግ እንደምትችሉ ከጥቂት ደቂቃዎች በኋላ አሳያችኋለሁ። አሁን ግን ሳታውቁ ጸጉራችሁን የምታበላሹበት መንገድ ልነግራችሁ ነው። ዴይሊ ሚስቴክ ሎፕ እንለዋለን። ስህተት 1። በሻወር እንደወጣችሁ ምን ታደርጋላችሁ? ወዲያው ፎጣውን አንስታችሁ ጸጉራችሁን በኃይል ታሹታላችሁ አይደል? ትልቅ ስህተት እየሰራችሁ ነው። ምክንያቱም እርጥብ ጸጉር ልክ እንደ እርጥብ ወረቀት ነው። ስለዚህ ከዛሬ ጀምሮ ማሸት ክልክል ነው። ፓርት ድራይ ብቻ አድርጉት። ስህተት 2 ውጥረት ወይም ስትረስ ነው። ቀን ላይ በስራ ወይም በትምህርት ስትናደዱ ወይም ስትጨነቁ ሰውነታችሁ ኮርቲሶል የተባለ መርዝ ያመነጫል። ይህም ሆርሞን ለጸጉር ዋና ጠላት ነው። ስትረስ ሙሉ በሙሉ ማስወገድ አይቻልም፣ ግን መቆጣጠር ይቻላል። በየቀኑ ለ5 ደቂቃ ብቻ ዲፕ ብሬዚንግ አድርጉ። ስትረስ በ23% ይቀንሳል ተብሎ በጥናት ተረጋግጧል። ሌላው ቀላል መንገድ ደግሞ በየሳምንቱ 30 ደቂቃ የእግር ጉዞ ወይም ዋክ ማድረግ ነው። ስህተት 3 ማታ ማታ ውድ ቅባት ተቀብታችሁ ስትተኙ ይሆናል፣ ግን የምትተኙት በጥጥ ወይም ኮተን ትራስ ላይ ከሆነ ቅባቱ የተቀባችሁት ለትራሱ እንጂ ለጸጉራችሁ አይደለም። ስህተት 4 ጸጉርን በጣም አጥብቆ ማስያዝ። ጸጉራችሁን በጣም አጥብቃችሁ ስታስይዙት ጸጉር መርገፍ ያስከትላል። የጸጉር ስራችሁ የተሳበ ወይም ታይት ከሆነ ደግሞ ወደ ጸጉር ስር እንዳይደርስ ይከላከላል። ስለዚህ ጸጉርን ተፈጥሯዊ በሆነ መንገድ እሰሩት። መዓዛ ያረገችውን 3 ሚስጥሮች አሁን ገልጽላችኋለሁ። ሚስጥር 1 የሩዝ ውሃ። የመጀመሪያው የህንድ ሴቶች ሚስጥር የሩዝ ውሃ ነው። አረ ይህን እናውቀዋለን ልትሉ ትችላላችሁ። ነገር ግን 90% የሚሆኑ ሰዎች የሩዝ ውሃን የሚጠቀሙት በተሳሳተ መንገድ ነው። እናንተስ ከነሱ ውስጥ ትሆኑ ይሆን? የህንድ ሴቶች ሩዝ እንደዘፈዘፉ ወዲያውኑ አይጠቀሙበትም። ሚስጥሩ ያለው ፈርመንቴሽን ላይ ነው። ሩዙን በውሃ ዘፍዝፈው ለ24 ሰዓታት በቤት ውስጥ ያስቀምጡታል። ለምን? ምክንያቱም በዚህ ሰዓት ውስጥ ኢኖሲቶል የተባለ ንጥረ ነገር ይፈጠራል። ይህ ንጥረ ነገር የተሰበረ ጸጉርን ከመጠን ባለፈ ጸጉር ውስጥ ዘልቆ በመግባት ከውስጥ ጥንካሬ ይሰጠዋል። በ2010 ዓ.ም የተደረገ ጥናት እንደሚያሳየው ኢኖሲቶል ጸጉር ውስጥ ዘልቆ ገብቶ 48 ሰዓት ድረስ ይቆያል። ይህ ማለት ጸጉራችሁ ከታጠባችሁ በኋላ ስራውን ይቀጥላል ማለት ነው። ይህ ዘዴ በዓለም ላይ ረጅሙ ጸጉር ያላቸው ሴቶች የሚገኙባት ዋንግሉ የምትባል መንደር ሚስጥር ነው። እዚያ ያሉ ሴቶች እስከ 80 ዓመታቸው ድረስ ጸጉራቸው አይሰብትም፣ አይነቀልም። በህንድ እና በብዙ የኤስያ ሀገራት ሩዝ ምግብ ብቻ አይደለም። ሩዝን ካጠቡ በኋላ የሚተርፈው ነጭ ውሃ ለጸጉር እንደ ፈሳሽ ወርቅ ነው የሚታየው። እኛ ሩዝ አጥበን ውሃውን እንደፈዋለን። እነሱ ግን በጥንቃቄ አጠራቅመው ለጸጉራቸው ይጠቀሙበታል። የመዘፍዘፍ ዘዴ ወይም the soaking method ይባላል።
ግማሽ ኩባያ ሩዝ በደንብ እጠቡት። 2 ኩባያ ንጹህ ውሃ ውስጥ ለ30 ደቂቃ ዘፍዝፋችሁ አቆዩት። ውሃው ነጭ ሲሆን አጥልላችሁ ተጠቀሙት። ዘዴ 2 የመብላላት ዘዴ ፈርሜንቴሽን ሜተድ። ይሄኛው የበለጠ ውጤታማ ነው። ሩዙን በውሃ ውስጥ ዘፍዝፋችሁ ከ12 እስከ 24 ሰዓት አስቀምጡት። ውሃው ትንሽ ጎምዘዝ ያለ ሽታ ሲያመጣ ቫይታሚኑ በከፍተኛ ሁኔታ ጨምሯል ማለት ነው። ሽታው ካስቸገራችሁ የሎሚ ልጣጭ ወይም የሮዝመሪ ቅጠል ጨምሩበት። ስለዚህ ያንን የዘፈዘፋችሁትን የሩዝ ውሃ ከሮዝመሪ ጋር አፍልታችሁ በሚገባ እስኪቀዘቅዝ ድረስ ጠብቃችሁ በሚረጭ እቃ ወይም ስፕሬይ ቦትል አድርጋችሁ የፀጉራችሁን ስር እርጩት። ሌላ ማበልጸጊያ መጨመር ትችላላችሁ። የግሪን ቲ ቅጠል ወይም ዱቄት ጨምሩበት። ግሪን ቲ ውስጥ ያለው EGCG የተባለ ንጥረ ነገር DHT ሆርሞን የመቀነስ ኃይል አለው። ይህ የሩዝ ውሃችሁን ይበልጥ ኃይለኛ ያደርገዋል። አጠቃቀሙ ፀጉራችሁን በሻምፑ ታጥባችሁ ከጨረሳችሁ በኋላ የሩዝ ውሃውን በሙሉ ፀጉራችሁ ላይ አፍስሱት። ከስር እስከ ጫፍ መድረሱን እርግጠኛ ሁኑ። ለ20 ደቂቃ ያህል ፀጉራችሁ ላይ ያቆዩት። በመጨረሻ በንጹህ ውሃ ብቻ አለቅልቁት። ፀጉራችሁ ወዲያውኑ የመለጠጥና የመጠንከር ባህሪ ሲያሳይ ትገረማላችሁ። ይህ ትልቅ ስህተት እንዳሰሩ። ውሃ ተጠቅማችሁ ስትጨርሱ ፀጉራችሁ በደንብ ካልታጠባችሁት ሽታው ሊያስቸግራችሁ ይችላል። ስለዚህ ሁል ጊዜ ውሃ ከተጠቀማችሁ ከ30 ደቂቃ በኋላ በቀዝቃዛ ውሃ መታጠብ እንዳትረሱ። እንዲሁም የሩዝ ውሃ ከፍተኛ ፕሮቲን ስላለው በሳምንት ከአንድ ጊዜ በላይ አትጠቀሙት። ከልክ በላይ ከተጠቀማችሁት ፀጉራችሁን ሊያደርቀው ይችላል። ልክ እንደ መድኃኒት በልክ ተጠቀሙት። ቁጥር 2 የአብሽ እና የሮዝመሪ ውህድ የህንድ አስማታዊ ሻይ። አሁን ብርጭቆና ወረቀት አዘጋጁ። ይህ የህንድ አስማታዊ ሻይ ምንም አይነት ውድ ኬሚካል አያስፈልገውም። የሚያስፈልጉ ነገሮች፣ አንደኛ አብሽ። አብሽ በውስጡ ከፍተኛ የፕሮቲን እና የኒኮቲክ አሲድ ይዘት አለው። ይህ ደግሞ የፀጉር መነቃቀልን በአስገራሚ ሁኔታ ያቆማል። ሁለተኛ ሮዝመሪ የራስ ቅል ውስጥ የደም ዝውውርን በመጨመር ከታዋቂው የፀጉር መድኃኒት ሚኖክሲዲል ጋር እኩል ይሰራል ተብሎ በሳይንስ ተረጋግጧል። 1 ብርጭቆ ውሃ አፍሉ። 2 የሾርባ ማንኪያ አብሽ ጨምሩ። ጥቂት የሮዝመሪ ቅጠል ጨምሩበት። ሌሊቱን ሙሉ ዘፍዝፋችሁ አሳድሩት። ጠዋት ሲሆን ውሃውን አጥልላችሁ በሚረጭ መያዣ ወይም ስፕሬይ ቦትል ውስጥ አድርጉት። አጠቃቀም ይህን ውሃ በየቀኑ ማታ ማታ ፀጉራችሁ ስር በመርጨት ለ5 ደቂቃ ማሳጅ አድርጉት። ተዋለ ጥንታዊ ጥበብ የሚጠቀሙት ቻምፒ ማለት ለብ ባለ ዘይት የራስን ቅል ማሸት ማለት ነው። በህንድ እናቶች ለልጆቻቸው የሚሰጡት ትልቁ ጥሪት ገንዘብ ሳይሆን ይህ የ15 ደቂቃ የራስ ቅል ማሳጅ ነው። አጠቃቀሙ ዘይቱን ጣቶቻችሁ ላይ አድርጋችሁ ቆዳችሁን ብቻ ለ10 ደቂቃ ክብ በሆነ እንቅስቃሴ ይሹት። ይህ የደም ዝውውርን በማነቃቃት የፀጉር ቀዳዳዎቻችን ንጥረ ነገሩን በሚገባ እንዲመጡት ያደርጋል። ሚስጥር 3 ኢንቨርሽን ሜተድ። እሺ አሁን ወደ ትልቁ ሚስጥር እንግባ። ብዙዎቻችን ፀጉራችን እንዲያድግ ውድ ቅባቶች እንገዛለን፣ የተለያዩ ትሪትመንቶችን እናደርጋለን፣ ግን ለውጥ የለም። ለምን እንደሆነ ታውቃላችሁ? ምክንያቱም ችግሩ ያለው ቅባቱ ላይ ሳይሆን አጠቃቀማችን ላይ ነው። የህንድ ሴቶች ፀጉራቸውን ከመታጠባቸው ወይም ቅባት ከመቀባታቸው በፊት የሚገርም ነገር ያደርጋሉ። እሱም ኢንቨርሽን ሜተድ ይባላል። ምንድነው ብላችሁ እየጠየቃችሁ እንደሆነ አውቃለሁ። ይህ ዘዴ ቅላታችንን ወደ ታች ደፍተን የተወሰነ ደቂቃ መቆየት ማለት ነው። ሳይንሳዊ መብራሪያ ምን ጥቅም አለው ካላችሁኝ፣ ፀጉራችን የሚያድገው በደማችን ውስጥ ባለው ንጥረ ነገር እና ኦክሲጅን ነው። ነገር ግን የስበት ህግ ወይም ግራቪቲ ደግሞ ወደ እግራችን እንዲሄድ እንጂ ወደ ራሳችን እንዲወጣ ይረዳው። ልባችን ወደ እግራችን ለመላክ ምንም አይቸግረውም፣ ምክንያቱም የስበት ህግ ይረዳዋል። ነገር ግን ደም ወደ ጭንቅላታችን እንዲወጣ ልባችን ከስበት ህግ ጋር መታገል አለበት። አብዛኛውን ጊዜ ደም ወደ ፀጉር ስር በበቂ ሁኔታ አይደርስም። የህንድ ሴቶች ይህን ችግር ፈተውታል። ጭንቅላታችሁን ወደ ታች ዝቅ ስታደርጉ ደም በከፍተኛ ፍጥነት ወደ ፀጉር ስር ይፈሳል። ደም ማለት ለፀጉር ምግብ ነው። ደም ሲመጣ ኦክሲጅን፣ ቫይታሚን እና ፕሮቲን አብረው ይመጣሉ። የተኙ የፀጉር ስሮች ምን እየተፈጠረ ነው ብለው እንዲነቁ ይገደዳሉ። ዛሬ ዘመናዊ ሳይንስ ይህን አረጋግጦታል። ጭንቅላትን ዝቅ ማድረግ የፀጉር ስር ሴሎችን ያነቃቃል። እኛ ኢትዮጵያውያን ደግሞ ከጥንት ጀምሮ ያለን አንድ ትልቅ ሀብት አለን። እሱም ቅቤ ነው። የህንድ ሴቶች እንደሚጠቀሙ ሁሉ የእኛ እናቶቻችን በቅቤ ፀጉራቸውን ይታሹ ነበር። ስህተቱ ምንድን ነው? ስህተቱ ቅቤውን ተቀብቶ ለ1-2 ቀን የሚያቆዩ ሰዎች አሉ። ይህ የፀጉር ቀዳዳን ይዘጋል። ማወቅ ያለባችሁ እናንተ ተቆይታላችሁ እያልኩ አይደለም። አንድ ሰዎች አሉ የሚያቆዩት፣ ለነሱ ነው። የኔ ምክር ቅቤውን ተቀብታችሁ ለ2 ሰዓት ብቻ አቆዩት። ከዚያም ለብ ባለ ውሃ ትኩስ ሳይሆን ታጠቡት። ቅቤ ውስጥ ያሉ ፋቲ አሲዶች ወይም ፋቲ አሲድስ
ለፀጉር መለስለስና ርዝመት ወሳኝ ናቸው። ሌላው ትልቁ ነገር ፀጉርን በጣም አጥብቆ ማስያዝ ነው። ተዉ። የፀጉር ስር ማዳከም ለፀጉር መጥፋት ቁጥር 1 ምክንያት ነው።